ዝምታ ያሸንፋል የሚለውን ጨዋታ ሪያክት የምናደርግ ይሆናል። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ የዛሬዎቹ ተሳታፊዎች ወጣት ጓደኛሞች ናቸው። በዝምታ ያሸልማል መጥተዋል። ዮሐንስ መኮንን ጃኒ ዩቲዩበር፣ አማኑኤል ወንድሙ ዩቲዩበር፣ ቅዱስ ተዋህዶ ዩቲዩበር፣ ጸጋ አባየለ ዩቲዩበር ኤዲተርና ካሜራማን፣ ዓለም ሰገድ ሹሜ፣ አብርሃም መሰለ። 6 ጓደኛሞች እንደ አንድ ቡድን ብዙ ሺዎችን ለማሸነፍ ይጫወታሉ። ተጫዋቾች ካርዶች ይመርጣሉ። ከሚመርጡት ውስጥ የአጽም ምልክቱ የደረሰው ያልተለመደ ቅጣትን ያስተናግዳል። ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል። ግን ካላሸነፈ ወይም የቡድኑ አባላት ከበጠበጡና ያላግባብ ድምፅ ካሰሙ ምንም አያገኙም። የቡድኑ ስም ያዘው ነው። ይህ ዝምታ ያሸልማል ነው፣ ጨዋታ አይደለም። ዝምታ የሚከበርበት ቦታ ነው። በዚህ ጨዋታ 2 ህግጋቶችን መተግበር መፈጸም ግዴታችሁ ነው። ዝም ማለት ቅጣቱን በደንብ መወጣት። ወደ መጀመሪያው ዙር ከመሄዳችን በፊት 8 ቅጣቶች እንዳሉ ልነግራችሁ እወዳለሁ። ጀምሩ። እንቅጥቅጥ። የመጀመሪያው ተቀጪ አማኑኤል ነው። ይህ ቅጣት ፊትን ከነለምቦጭ ከግራ ወደ ቀኝ እያዞሩ እያማቱ ለሁሉም የቡድኑ አባላት እያሳየ በደንብ ማንቀጥቀጥ ነው። ታዲያ አባላቱ መሳቅ አይችሉም። የመጀመሪያውን ዙር አማኑኤል ፊቱ እስከማይታይ ድረስ ተንቀጥቅጦ ከንፈሩን አርገፈገፈው እኮ። ደግሞ ምን አይነት ድምፅ ነው ሲንጣጣ የነበረው? ያዘዎች ያሰሙት ድምፅ የመሳቅ ግብግብ ውስጥ እንዲገቡ ያደረገ ነው። የቡድኑ አባላት በአግባቡ ቅጣቱን በመወጣታቸው ከንፈሩን አርገፈገፈዋን አግኝተዋል። ደግሞ ምን አይነት ድምፅ ነው ሲንጣጣ የነበረው? ያዘዎች ያሰሙት ድምፅ የመሳቅ ግብግብ ውስጥ እንዲገቡ ያደረገ ነው። የቡድኑ አባላት እንድትሸለሙ እኮ ነው፣ ሌላ ነገር የለውም። ታዲያ አሁን ከዚህ በኋላ ለሚመጡት ቅጣቶች ምን ማድረግ እንዳለባችሁ ታውቃላችሁ። ዝም ማለት ቅጣቱን በደንብ መወጣት። አሁንም የመጀመሪያው ዙር ሁለተኛው ቅጣት ይጠብቃችኋል። ማን ይደርሰው ይሆን? እኔም አላውቅም። ጀምሩ። በጆሮ ተቀጪው አይኑን ይሸፍንና የቡድኑ አባላት በተለያየ አቅጣጫ እየዞሩ ያፈነዱበታል። ቡቻ ምን እንደሚፈነዳበት አያውቅም፣ ግን ፊኛ ነው። በተለያየ አቅጣጫ ጆሮውን በፍንዳታ ያገሉታል። ተቀጪውም ዝም ማለት አለበት።
ፊቱን ቡቻ ሲታይም የሚያስቅ ነው። አባላቱ ደግሞ ፊኛውን ያላፈነዱበት አቅጣጫ የለም ማለት ይቻላል። አይ ድምጽ የወጡ ድምጾች፣ የሳቅ ድምጾች አባላቱን ሳቃቸውን ተቆጣጥረዋል ማለት አስቸጋሪ ነው። ተወዳዳሪዎቹ የመጀመሪያውን ዙር ሁለተኛ ቅጣት ያዘው በለው 2000 ብር አላገኙም። ስለዚህ እስካሁን 2000 ላይ ናቸው። አስታውሱ፣ ዝምታ ያሸልማል ነው። ዝምታ ያሸልማል። ቅጣቱንም በደንብ ተወጡ። አይዟችሁ፣ ሌሎች ቅጣቶች ከነሽልማቶቻቸው ይጠብቋቸዋል። አሁንም የመጀመሪያው ዙር ሶስተኛው ቅጣት 2000 ብር ያዘለ ነው። ጀምሩ። አረፋይ የተቀጨው ፊት በጓደኞቹ ሙዥልቅ ተደርጎ ይታጠባል። ከአንገት በላይ መታጠብ አለበት። ቅጣቱ አብርሃምን ደርሶታል። በልቻለው እንግዲህ አብርሃምን እስኪንገፈገፍ ነው ያጠቡት። እንዴ ቡቻ በጣቢው ራሱ ሊያጥበው ነበር እንዴ? ምንድነው ዘለው ከጀርባው የወጡት? ምህረት የለሽ አቀጣጥ ማለት ይሄ ነው። አብርሃም ቻል አድርገው እንጂ እነሱማ ምን ያላደረጉት አለ። አባላቱ ያዘዎች የታዘዙትን በአገባቡ ተወጥተውታል። ወደ ሁለተኛ ዙር አልፈዋል። ግን 2000 ብሯን አስጨምረው በአጠቃላይ 4000 ደርሰዋል።
በጣም ጥሩ። ግን በዚህኛው ቅጣት ብዙ ነገር አይቻለሁ። አንደኛው በሳሙና ብቻ በደረቁ ፊቱን ሲያሸው ነበር። እኔ እጠቡ ነው የተባለው እንጂ በባዶ እሹት አይደለም። አንደኛው በእጣቢ ሳፋ ሊገለብጥለት ነበር። አንደኛው እንደ ፈረስ ኮርቻ እላዩ ላይ የወጣበት ነበር። ግን ይሄ ሁሉ ሆኖ ሳለ ተቀጪው ታጥቦ ሌሎቻችሁም ሳትስቁ ሙሉ በሙሉ ተውጥታችኋል። እንዳትረሱ፣ ይህ ዝምታ ያሸልማል። ወደ ሁለተኛው ዙር እንሸጋግራለን። ሁለተኛው ዙር 5,000 ብር ያሸልማል። 2 ቅጣቶች ነው የሚጠብቃችሁ። ምን ማድረግ እንዳለባችሁ ታውቃላችሁ። ዝም ማለት ብቻ፣ ቅጣቱን በደንብ መውጣት። ጀምሩ። ጋሚ ደረሰው ያሳው ልብልብ የሚያደርጉ የሚጥሚጣ ቃሪያዎችን ይበላል። በልቶ መጨረስ አለበት። አብርሃም ከእጥበት ወደ መለብለብ መሄድ በጣም ልዩነት አለው። ንደድ ያለበል ንደድ። reaction Maria mais አምስት ሺህ ብር የሚያስገኘውን የሁለተኛውን ዙር የመጀመሪያ ጨዋታ አብርሃም ፊቱ ራሱ ተቀየረኮ ወገን አቃተው። ወደ ላይ ወደ ታች የሚለው መሰለው እንዴ! የሚገርም ፊት፣ የሚደንቅ መለብለብ። ያዛዎች በአግባቡ ሳይስቁ ተወጣውታል፣ ዝም ብለዋል። ስለዚህ 5000 ብር አግኝተው አጠቃላይ ብር 9000 አግኝተዋል። ቀስ አድርገህ ትበላለህ ብዬ ሳስብ ቀመስ አድርገህ ከዛስ ብድግ። ጀግንነት ይሁን ብልሃት ይሁን አላቅም። ለማንኛውም እነዚህ በጭራሽ የሚሞከሩ አይደሉም፣ በተለይ ህፃናት። ሁለተኛው ዙር ሁለተኛው ቅጣት አሁንም 5000 ብር ያሸልማል። ዝም ማለት ቅጣቱን ሙሉ በሙሉ መወጣት። አሁንስ ማን ይቀጣ ይሆን? ጀምሩ።
ስፖርት። ተቀጪው ፑሻፕ ይይዛል፣ ይወጥርና ይቆማል። አባላቱ በደንብ ይኮረኩሩታል። ስለዚህ 1 ደቂቃ ከ30 ሰከንድ ተቋቁሞ መሬት ሳይነካ መቆየት አለበት። ጭራሽ መማታት ተባለ። ታልሰው ውጀረው ኮርኩሬ ተባለ። አሰጠኝ ተባለ። እየተይ ፈራፈረ ጃኒ ምንድን ነው የሚሰራው? ምን እየሰራ ነው? ቆይ ምን ብላችሁ አፍንጫው ከተተ አፍንጫው ይሄ መቆርቆር ነው የሚባለው። ይሄ ጅልነት ነው። በሁለተኛው ዙር ሁለተኛ ጨዋታ ቅዱስ የመጀመሪያ ቅጣቱን ተቀብሎ ነበር። እንደ ፈጠራ የታከለባቸውን የማሳቅ ጉዳዮች ሁላ ነበሩ። አይ ቡቻ ከፊቱ ከታች ተኝቶ ያደረገውስ ነገር። ጃኒስ እግሩን ያነሳው ያዘዎች ካሰብናቸው በላይ ኮርኩረው ቅዱስም ሳይስቅ አይተናል። ወይ ፍንክች ነው ነገሩ። ስለዚህ ለራሱም ለቡድኑም 5000 ብር አስጨምረው 14000 ብር ላይ ደርሰዋል። አደራም ይሄ ቪዲዮ በጣም ረጅም ነው። ፓርት 2 በቀጣይ የምንለቅላችሁ ይሆናል። ስለዚህ በቀጣይ ቪዲዮ እንገናኛለን። ቻው።